በድሮ ህይወታችን እኔና አብሳላት ባሌ በነበረች ጊዜ ዮኒ ማኛም ሴት በነበረ ጊዜ አንድ ጎረቤቴ በሞቱ ጊዜ ሰጡኝ ውሰድ አሳድግ ብለው እኔና አብሳላት አሳደግን በዛ ጊዜ። ጎበዝ። እዚህ አንድነት ፓርክ አዲስ የተከፈተው ቤተመንግስት ውስጥ ያለው ገብታችሁ በመጎብኘት እንግዲህ አደራችሁን በክብር ትጎበኟቸው ዘንድ እህትና ወንድሞቼ ስለሆነ አሳስባቸዋለሁ። እሺ እዚህ ጋር የምታዩት ሰው እንግዲህ ዝንጀሮ ነኝ እያለ ነው። እኔ ብቻ ሳልሆን አፍሪካኖች በጠቅላላ ዝንጀሮ ናቸው። ቢልጌት እውነቱን ነው፣ ቢያጠፋን ምንም ችግር የለውም እያለን ነው። መንግስት ያሉት ወንድምና እህቶቼንም አወራቸዋለሁ። በነገራችን ላይ ከርቀት በመንፈስ አወራቸዋለሁ። እንዲቻላል ሌላ ማያስቀል ያለችው አንበሳ ግቢ ያለችው ቀጭኔ አክስቴ ነች። እዛ ህንድ እያለሁ የነበረች። አረ ኢትዮጵያ ውስጥ ድቃላ በዝቷል። እግዚአብሔርን ድቃላ በዝቷል። ቆሻሻ ልጅ አይቷል። እንደዚህ አይነት ማን ነው? እሺ እንደዚህ ድራማ እንዲሰራ የሚያደርጉት አንበሶቹ እህትና ወንድሞቼ ናቸው። ቀጭኔው አክስቴ ነች። ወደ አውሮፓ ላከኝ ነው ሰላም ላከኝ ጂሚ እና ሻሩካም ይባላሉት እና አንዷ ልጄ ግን ወደ ሸረሪትነት ተቀይራለች። እዚህ ሀገር ደፋር መሆን ብቻ ነው፣ እውቀት አያስፈልግም። ሸረሪት ቤቴ መታ ባይገርማችሁ እያናገረችኝ ነበርና ንግግሩ አያምር፣ ፊቱ አያምር። ምን አይነት ጉደኛ ሰው ብቻ እንደሆነ ቀና ስል የእጅ ቅርጽ እንዲያርጋ ሰርታ ሸረሪቷ በእውነት እሺ በድሯ የእጅ ቅርጽ ሰራችና ከእንደገና ደግሞ ንፋሱ ደግሞ የእጅ ቅርጹን እንደዚህ ሲያንቀሳቅሰው በጣም የተለየ ውበት ነው የፈጠረው። ትንኝና ሸረሪት ሳይቀር ሁሉም እንስሳት ያናግሩታል። እንግዲህ አምላክ እኔ ሁሉ ነገር ድምጽ ይሰማኛል። በምድር ላይ ያሉትን በአጠቃላይ የአዋፎቹን በምድር ላይ የንፋስ ሁሉ አይቀርም፣ የወፎች፣ የትንኝ፣ የብዙ ሁሉ ድምጽ ይሰማኛል። የሆነ መጥፎ ሰው እዛ ጋር የሚያጋጥመኝ ከሆነ የሆነች ዝንብ ወጣ ወይ ትንኝ መታ ራሱ ታወራኛለች። መዋሸት፣ ይሄ የተለያዩ ወንድና ወንድ ሴትና ሴት የመሳሰሉት መጥፎ ተግባራት ሲፈጽሙ ወደ ኃጢአት ካሱ የሚባለው ሴጣን ነው ይዟቸው የሚገባ። ጉድ ሳይሰማሉ እሺ ከዚያ እሱን የሚባለው ሴጣን ስልጣን ተሰጥቶታል ወደ ሲኦል ይዞ የመግባት። የኛ የሲኦል ደግሞ በከፍተኛ የፀሐይ ብርሃን ነው ቅጣቱ። ሰርጀሪውን እንኳን አንድ ላይ ገባን ተፈቅዶልን። ከዛ በኋላ አንጎሉን ከፈቱት። ባዶ ነው፣ ምንም የለው። ከዛ ለ500 ዓመት ያንን ቅጣት ከተቀበልሽ በኋላ መልሰሽ ደግሞ ምህረት ይደረግልሻል።